በስርዓተ ቅዳሴ ወቅት ምን ማድረግ አለብን የሚሉትን ሐሳቦች ነው የምንመለከተው። ስናስቀድስ ምን ማድረግ አለብን? ስናስቀድስ ምን እናድርግ? አሁን ሰው ማስቀደስ ሲባል ብሎ ቆሞ ዜማው ሲያዳምጡ ምናምን ማለት ብቻ አይደለም። ስናስቀድስ ምን እናድርግ? ወይም ሐሳቦች፣ ጥያቄዎች የምናነሳቸው ሐሳቦች ማለት እንግዲህ የመጀመሪያው ስርዓተ ቅዳሴው ከመጀመሩ በፊት ቀድሞ መገኘት። ቅዳሴው ከመጀመሩ በፊት ቀድሞ መገኘት ብዙዎቻችን አሁን ስለሚመቸን ልናስቀድስ እንችላለን። ብዙ ጊዜ ግን እሑድ ቤተክርስቲያን አርፍደን ነው አይደለም? አርፍደን ለምን አርፍደን እንሄዳለን? ቅዳሴው ከመጀመሩ በኪዳን ጸሎት ተገኝቶ ማዳመጥ ያስፈልጋል። ቅዳሴው ማዳመጥ፣ ቅዳሴው መስማት ያስፈልጋል። ስለዚህ የመጀመሪያው ምንድነው? ቅዳሴ ከመጀመሩ በፊት መገኘት። ይሄ ግዴታ ነው፣ መብት አይደለም ሲጀምር። ምክንያቱም ብዙዎቻችን ቅዳሴ ሊደርስ ሲል ነው ሮጠን ወደ ቤተክርስቲያን የምንሄደው። አሐዱ ከተባለ በኋላ ሲጀመር እዚህ ላይ አንድ ማነሳው ሐሳብ ምንድነው? አሐዱ ተብሎ ቅዳሴው ከተጀመረ በኋላ ወደ ቤተክርስቲያን መግባት የተከለከለ። እንደውም ምንድነው የሚለው? ቢሰደድ ቤተክርስቲያን አይደለም። ቅዳሴውን ከመጀመሩ በፊት ያልተገኘ ሰው ከተጀመረ በኋላ የተገኘ ትዕግስት ከሌለው አሁንም ከቤተክርስቲያን ይውጣ ነው የምትለው ቤተክርስቲያን። ታውጃለች እንኳን ቅዳሴ ስትጀምር እኮ ታውጃለች። ይሰደድ ቤተክርስቲያን ከቤተክርስቲያን ይውጣ። ለምንድን ነው ከቤተክርስቲያን የሚወጣው? ማለት ትዕግስት ከሌለው፣ ቅዳሴውን ማዳመጥ ካልቻለ፣ ቅዳሴውን መፈጸም ካልቻለ፣ ቅዳሴ አቋርጦ የሚመጣ እኮ ለቤተክርስቲያን ይውጣ ማለት ቤተክርስቲያን። ብዙ ጊዜ ስለማንሰማ ነው ይሉናል እኮ አባቶቻችን ይላሉ። መቅደስ ስለማናዳምጣቸው እኛ ጆሮ ስለማንሰማ ይባላል። ቅዳሴው ምን ነው ይበል አቋርጦ። ስለዚህ ቅዳሴ የሚጀመረው ካህናትና ዲያቆናት ወደ ቤተልሔም ከመውረዳቸው በፊት ጸሎተ ንስሐውን ጸሎቱን አድርሰው ብለው እንትን ያሉ። እዚህ ላይ አንድ ሐሳብ ሌላም ጨመርላችሁ ደግሞ ምንድነው? ቅዳሴ ከመጀመሩ በፊት እንግዲህ ካህናት የሚያገለግሉት ካህናት ይላል እየዞሩ ይቅርታ ይጠይቁናል። ህዝቡ እየሰማችሁ ማንን እየዞሩ ይቅርታ ይጠይቁ? ህዝቡን አጥፍቻለሁ ወድያለሁ ይቅር በለኝ። አንድ የሚቀድስ አገልጋይ ካህንም ሆነ ዲያቆን እየዞሩ ይቅርታ ይጠይቃሉ? አይጠይቁም። ያው ጊዜ ስለማይወጣ ነው ነገር እንጂ እንጠይቃችሁ ነበር በአገልግሎት ወቅት ማለት። ስለዚህ ህዝቡም ደግሞ ይቅርታ እኛም በድለናል ይቅርታ እርስ በርስ ይቅር ይባባሉ ይላል። አሁን በቅዳሴ ላይ አንድ ሐሳብ አለ። እንደው ካሙ በእናንተኩም ባማጥስ እርስ በርሳችሁ ፍጹም በሆነ ሰላምታ ተለዋወጡ እኮ ዲያቆኑ ያውጃል አይደል? ጸልዩ ወይንተ ሰላም ወይንተ ሰላም ከዛ ምንድነው ፍጹም ተዋፍቅር አይደል? ፍጹም ፍቅር ካሙ በእናንተኩም እርስ በርሳችሁ ፍጹም ሆነ ሰላምታ ተለዋወጡ። ፍጹም ሆነ ፍቅር ነው ሰላምታ የሚለዋወጡ። አሁን በነገራችን ላይ ቅዳሴ ላይ አንድ ነገር በዚህ አጋጣሚ ላስተምራችሁ። እንደዚህ ሰላምታ አስተቱ እንደዚህ ብለን ሰላምታ አንስተናል። አንሰጥም እንሰጣለን። እዚህ ላይ አንድ የሚጨምረው ሐሳብ ምንድነው? ሰላምታ ሲሰጥ በነገራችን ላይ ሰላምታ የሚሰጠው በመጀመሪያ ታቦ ወይናችሁ ብሎ ዲያቆኑ አዋጁን ሲያውጅ በመጀመሪያ ምንድነው የምናደርገው? መቅደሱን ነው ሰላምታ የምንሰጠው። ማንን ሰላምታ እንሰጣለን? መቅደሱ። የመጀመሪያው በቤተ መቅደሱን ሰላም ካልን በኋላ ቀጥለን ደግሞ በጎናችን በሰሜን ነው የሚለው። ሰሜን ማለት ወንዶችን እንኳን አይደለም ነው። በሰሜን የሚገኙ ወንዶችን፣ ከዛ በደቡብ የሚገኙ ወንዶች በደቡብ በዚህ በኩል ወንድ ይኖራል። መቼም አጠገባቸው ሰው የለም ማለት አንችልም እንጂ እኛ እየተዞርን መሽከርከር አለ። መነግራችን በምዕራብም በሰሜን መዞር አለ። ዋናው ሐሳብ ሰላምታ። የትኛው ሰላምታ? እርስ በርስ እኔ ወንድሜን ሰላም ትመራውት አለብኝ። ሴቷም እንደዛው ባለችበት ሆና መቅደሱን ሰላም ትላለች። በስተሰሜንና በስተደቡብ የምትገኘዋን ሴት እህቷን ሰላም ትላለች ነው። እሺ የሰማችሁ? ለዚህ ሰላምታ አሁን ዝም ብሎ ቀጥሎ ማየት አለ። ዲያቆናቱ እርስ በርስ ሁለቱ ዲያቆናት ሰራይ ዲያቆንና ምክር ዲያቆን ሰላምታ እየተለዋወጡ ሲዞሩ ዝም ብለው ቆመን አንዳንዴ ምን ሰዎች የለንም አለ አቀጥተው ለምንቆም ሰዎች በቋሚያችን ዘንድ ቀጥተው ቆመን እናያለን። ምንም አንዳንዴ ከእኛ የማስተማር ችግር ነው። እኛ ስላላስተማርናችሁ ይመስለኛል አንዳንድ ጊዜ እኛም በቃ ዝም እያልን ይመስለኛል። እና ሰላምታ መለዋወጥ የክርስቶስ ትእዛዝ ስለሆነች ነው። እሺ የሰማችሁ የማን ትእዛዝ ነች? የክርስቶስ። ዲያቆኑ አይደለም ያለው። በሄዳችሁበት ሁሉ ሰላምታ ምን በሉ ስጧቸው አይደል? ወንጌሉ የሚለውን እናውራ። ሰላምታ ግን ሰላም ካላሏችሁ የእግራችሁ ትቢያ በዛ ምን አይኑር ብሎ ነው ክርስቶስ የተናገረው። እንትን ምን ልከው ነው እናዳምጥ እና እርስ በርሳችን ፍጹም ተሆነ ሰላም ልንባባል ይገባል። እንደዚሁም ደግሞ እዚህ ቅዳሴ ከመጀመሪያው መገኘት ነው ላይ ስጋው ደግሞ የሚቀበሉ ከሆነ ደግሞ ኪዳን አድርሰው ስጋው ደግሞ ይቀበሉ። ምን አድርሰው? ኪዳን አድርሰው ስጋው ደግሞ ይቀበሉ። ዝም ብለው ስጋው ደግሞ መቀበል ያለው ዝም ብሎ መጣው። ለምሳሌ ስጋው ደግሞ መቀበል ኪዳን ጠዋት ኪዳን ታደርሳላችሁ፣ ከሰዓት ደግሞ እናደርሳለን። ጠዋት ከሰዓት ደግሞ ኮለቅዳሴው ከሰዓት ደግሞ ስጋው ደግሞ ይቀበላል። በዚህ ኪዳን ያድርሱናል። ሌላው በቅዳሴ ጊዜ ምንድነው ሁለተኛው ሐሳብ? ቀጥ ብሎ መቆም። ምን አድርጎ መቆም? ቀጥ ብሎ መቆም። ይሄን ባለፈው ነግሬያችሁ ቀጥ ብሎ መቆም
ሊያቅመን ይችላል፣ ልንቀመጥ እንችላለን። ያው ዛሬ ብዙ ጊዜ ተቀምጫለሁ ተኝቻለሁ እንደዚህ ስለነበር እና አንዳንድ ጊዜ እንደዚህ አይነት ነገሮች ሊፈጠሩ ይችላል። ስለዚህ ሲደክመን ያው መቀመጥ አትከለከለም ቤተክርስቲያን። ግን ብንችል ምን ማድረግ አለብን? መቆም ብንችል መቆም፣ ካልቻለን ከደከመን ግን ብንቀመጥና እግዚአብሔር ይቀየመን አይቀየም። ግን የምንቀመጥባቸው ያሉ ቦታዎች አሉ መቀመጥ የማይገባል። ለምሳሌ መች ብለን ደግሞ ይህን ሀሳብ እንመልከት። ቅዳሴ ላይ ለምሳሌ አሃዱ ተብሎ እስከ ያቆሙ ለእግዚአብሔር በፍርሃት ስገዱ ብሎ ትእዛዝ እስከሚያዝ ድረስ መቀመጥ የተከለከለ፣ ቀጥ ብለን ቆመን ነው ይህን የምንጨርሰው። ከዛ በኋላ ግን ስርዓተ ቅዳሴ ሁለት እየተከናወነ ካደረገ በኋላ መቀመጥ የሚፈቀድልን መቼ ነው ስንል በእንተ ብፁዕ ብሎ ያቆሙ በእንተ ብፅዕት ነው ቅዳሴ ማለት ነው። በእንተ ብፅዕት ብሎ በተናገረ ጊዜ መቀመጥ ረፍት ማድረግ ይፈቀዳል። ለምን? ካህኑ ጸሎተ ቡራኬ ሊያነቡ ስለሚወጡ እኛም ደግሞ አክብሮታችንን ተቀምጠን ምን እንላለን? እንገልጻለን ማለት ነው። ከዛ ውጭ ባሉ ቅዳሴዎች ላይ የተወሰኑ ሰዓት እናርፋለን። ከዛ በኋላ ግን ሀበነ ንበርህ በሚባለው የጸሎት ክፍል ላይ ብሩክ በስመ እግዚአብሔር ዘይመጽእ እንዳለው ጸሎት ክፍል ላይ እግዚኦታ ላይ እነዚህ ላይ መቀመጥ እጅግ በጣም የተከለከሉ ናቸው። በቤተ መቅደስ የሚገኙ ካህናትና ዲያቆናት አገልግሎቱ ስለሚያውቁት ይሄ ምስጢርም ስላለው ነው። እሺ አንቀመጥ ማለት የሰማችን አገልግሎቱን እኔ አውቀዋለሁ። ያው ምስጢራት ስለሆኑ ቤተክርስቲያናችን አስተምሮ በዚህ ጊዜ መቀመጥ እጅግ በጣም የተከለከለ ነው። ስለዚህ ቀጥ ብለን ቆመን እናስቀድሳለን። ሌላው ደግሞ በተፈቀደልን ቦታ ላይ ቆሞ ማስቀደስ። አሁን ብዙ ጊዜ ችግራችን ምንድን ነው ስንል እኛ ቦታችንን እናንነው። አሁን ቅኔ ማህሌት ላይ የምንጋፋ ሰዎች የለንም? ሊቃውንቱን የለንም? አለን እኮ ቅኔ ማህሌት ሄደን ከሊቃውንቱ ጎን እንቆምና እንጋፋለን። እነሱ ቦታችን ላይሆን ይችላል። ያኮ እኛ ቦታ አለን። የወንዶች የራሳችን መቆሚያ፣ የሴቶች የራሳችን መቆሚያ አይደለም ነው። ሊቃውንት የራሳቸው መቆሚያ በየደረጃቸው። በነገራችን ላይ እናንተ መቅደስ ገብታችሁ ስለማታዩ ነው እንጂ ወደ ውስጠኛው ክፍል ወደ መቅደስ ብትገቡ አስተዳዳሪ የራሳቸው መቀመጫ አለ። የሰማችሁ አባታችን ያውቃሉ በደንብ አገልግሎት ላይ በልቁና አገልግሎት በቅስና አገልግሎት ያለ ሰዎች ይሄን ይረዳል። አስተዳዳሪ የራሳቸው መቆሚያ ያላቸው ከአስተዳዳሪ ጋር በዚህና በዚህ የሚቆሙ ሰዎች አሉ። ዝም ብሎ አይደለም በነገራችን። ከዛ በዛ በኩል ደግሞ የስንታው የቢሮ ሰራተኛው አስቀዳጁ ተራ ዲያቆኑ ተራ ቄሱ እየሰማችሁ ነው። የራሳቸው ቦታ አላቸው መቅደስ ውስጥ። ውጪ ግን ብዙ ጊዜ እኛ በተፈቀደልን ቦታ ላይ ስንቆም አንታይም። እና አሁን ቅድስት ላይ ማን ያስቀድሳል? አይቃችሁ ታውቃላችሁ። ቅድስት ማለት ሁለተኛው ክፍል ማለት ሁለተኛው ክፍል ላይ ማን ነው እንዲያስቀድስ የሚፈቀደው? ምዕመናን እንዲያስቀድሱ ጭራሽ አይፈቅድም ስርዓተ ቤተክርስቲያን። ቅድስት የምንለው ክፍል ላይ ቅድስት ላይ የሚያስቀድሱት ለምሳሌ በወሎዶ ሲመጣ ካህናትና ዲያቆናት በቅድስት ያስቀድሱ ይላል። ከዛም በተጨማሪ ደግሞ የመነኮሱ አባቶች ምን ያደርጉ? አባቶች መነኮሳት የሆኑ አባቶች እንዲያስቀድሱ ይፈቀዳል። ከዛ ውጪ በሴቶች በኩል ስንሄድ የካህናት እና የዲያቆናት ሚስቶች የሚያስቀድሱ በቅድስት ነው። የማንና የማን ሚስቶች? የካህንና የዲያቆን። እንዲሁም ደግሞ የመነኮሱ ሴቶች ደናግል መነኮሳት ያገቡም ደግሞ አሉ እናቶች፣ ትልቅ እናቶች። እነዚህ በቅድስት ያስቀድሱ። ሌላው ህዝብም በቅኔ ማህሌት ነው የሚያስቀድሰው። ቅኔ ማህሌት ጋር ስንሄድ ግን በቅኔ ማህሌት አቋቋማቸው መሰረት አስተዳዳሪ የራሳቸው መቆሚያ ያላቸው፣ የመጽሐፍ ትርጓሜ መምህር የራሳቸው መቆሚያ ያላቸው፣ የአቋቋም መምህሩ ሊቀ ጠበብቱ የሚቆሙበት የራሳቸው ቦታ አለው፣ መርጌቶች የራሳቸው መቆሚያ ያላቸው። ይህንን መቆሚያ ምን ማድረግ ያስፈልጋል? መለየት ያስፈልጋል። የራሳችን እኔ የቱ ጋር ነው መቆሙ የሚለው ማወቅ አለብን። ዝም ብለን ቤተ መቅደስ ገብተን ግትር ብሎ መቆም አለ ገብቷችኋል? ማውራው ነገር ስለዚህ የቱ ጋር ነው እኛ አቋቋማችን የቱ ጋር ነው የሚለው ማወቅ አለብን። ሌላው ወደ ሀሳብ ምንድነው? ከቅዳሴ ውስጥ ማለት ባዶ እጅ አለመምጣት። ባዶ እጅ ምን አለ ማለት አለመምጣት። አሁን ባዶ እጅ ብዙዎቻችን ባዶ እጃችን ነው የምንገባው። በእርግጠኛ እዚሁ ስላለ ግን ወደ ቤተ ክርስቲያን ሲገባ ባዶ እጅ አይገባም። ለምን ካልን ዲያቆኑ በቅዳሴ መካከል አንድ ጸሎት ክፍል ያደርሳል። ጸልዩ በእንተ እለ ያበው መባ ስለሚያገቡ ሰዎች ምን እንላለን? እንጸልያለን። ከዛ እኛ ራሳችን ደግሞ ምን መልሰው አታለ ሳናቆም ግን ማለት ተወከፍ መባችንን ምን በለን ተቀበልን። ስጦታ አምጥተናል እያልን እኮ ነው። ሳናቆም ነው ነገራችን። ሳናቆም ስጦታ ይሄው አምጥተናል፣ ዕጣን አምጥተናል፣ ጧፍ አምጥተናል፣ ዘቢብ፣ መብራት፣ ስንዴ ይዘን መተናል ተቀበለን እያልን ነው። ሳናቆም እኮ ነው የምንለው። ተወከፍ መባ ነው ቁርባን ነው መባችንና ቁርባናችን ተቀበል። ከዛ መቀጠል ደግሞ ምን እንላለን? ተወከፍ መባ ነው ቁርባን ነው ወተወከፍ መባው ሙላው የወንድሞችን ስጦታ ምን በል ተቀበል። ከዛ እንቀጥላለን። ወተወከፍ መባው ሙላህ የሴቶችን መባ ምን በል ተወከፍ ለነኒ ተወከፍ መባ ነው ቁርባን ነው ብለን እንላለን። ቁርባናችንን ምስጋናችንን የኔንም ተቀበል እንላለን። ዛሬ ጸሎት እኮ የውሸት ሆነ ማለት አይደለም ነው። ካልተሰጣጡ መባ ይዘን ካልሄድን ስጦታ ካልሰጠን ባዶ እጃችንን ገብተን ተወከፍ መባ ነው ምን ትርጉም ነው? ስለዚህ ስጦታ ያስፈልጋል። ምን ቤተክርስቲያን እንግዲህ ባዶ እጅ አይመጣም። ሌላው አስራት ማውጣት፣ በኩራት ማውጣት እነዚህ
ቅዳሴ አገልግሎት ክፍሎች አንዱ ናቸው። እነዚህም የሚያደርገው ባዶ እጁን እንዳልመጣ ቤተክርስቲያን ትናገራለች እና መባውን፣ ዕጣውን፣ ጣፉን ለቤተ መቅደስ የሚያስፈልጉ አገልግሎቶችን ምን ማድረግ ያስፈልጋል? መስጠት ያስፈልጋል። ለምን ካለ ቅዳሴው ላይ ለእኛ ስለሚጸልይ ነው። ስለ መባ ስለሚያገቡ ሰዎች፣ ስጦታ ስለሚሰጡ ሰዎች እንጸልያለን። ሌላ እንዲያቆሙ ገብቷችኋል? እንደውም ምንድነው የሚለው ዘለኩሉ ግብረ በረከት ስልጣነ እግዚአብሔር አምላክ ነው። ለሁሉም በረከትን የሚያድልበት ስልጣን አምላካችሁ ሰጣቸው። በረከትን የሚሰጡበት ለየትኛው አገልግሎት ለቤተ መቅደሱ አገልግሎት የሚሆን በረከት እንዲሆኑ ምን አርካቸው? መረጥካቸው፣ ለያቸው ነው። ካህኑ ሲል ዲያቆኑ ላይ መባ ስለሚያገቡ ሰዎች እንላለን እንጸልያለን ብሎ ያስቀምጣል ማለት ነው። አምስተኛው ሀሳብ ምንድነው ብሎ በቁርባን ጊዜ ተራን ጠብቆ መቁረብ ነው። ተራን ያው ይሄ ባለፈው ተመልክተናል። ተራን ጠብቆ መቁረብ ማለት ህጻናት ይቀርባሉ፣ አረጋውያን ምን እያለ እየተከተለ በተራችን መሰረት ከቤተ መቅደስ ሲገቡ ነገራችን ላይ ተራ አለ። ዝም ብሎ አይቀበልም። አሁን ለምሳሌ አስተዳዳሪ እኔ አለቃ ነኝና የሚቀድሱት ካህን አሉ አይደል ካህኑ የሚቀድሱት ካህን አስተዳዳሪው አሉ። አስተዳዳሪው አይኔ አስተዳዳሪ ስለሆንኩ ቀድሜ ቆሮ ምን ይሆን አይችሉም ካልቀደሱ። የሰማችሁ ምን ካላሉ ካልቀደሱ፣ ራሳቸው ከቀደሱ ራሳቸው ይቀበላሉ። ተራን ጠብቆ ነው የሚቀበል። የመጀመሪያው ራሱ ደርሱ ካህን ራሱ አገልጋዩ ካህን ይቀበላል። ከዛ በኋላ ንፍቁ ካህን ይቀበላል። ከዛ በኋላ ዲያቆናት በየተራ ሊቀ ጳጳስ ካለ ሊቀ ጳጳሱ እያለ በየደረጃቸው ሁሉ ይቀበላሉ ማለት ነው። ስለዚህ በስርዓተ ቅዳሴ ጊዜ ተራን ጠብቆ ስጋው ደግሞ መቀበል አንድ ነው። ሌላው ስድስተኛው ሀሳብ ቅዱሳን መጻሕፍትን በማስተዋል ማዳመጥ። ወደዚሁ ትኩረታችሁ ቅዱሳን መጻሕፍትን በትኩረት ምን ማለት ማዳመጥ። ቅዱሳን መጻሕፍት ማለት ምን ናቸው ስንል በቅዱሳን መጻሕፍት ተብሎ የተጠሩት የመጀመሪያው ወንጌል ነው። ምንድነው? ወንጌል መልእክታት ማለት ነው። የመጀመሪያዎቹ መልእክታት ተብሎ ይጠራሉ። እነዚህ መልእክታት እንግዲህ የቅዱስ ጳውሎስ ሊሆኑ ይችላሉ፣ የቅዱስ ጴጥሮስ ሊሆኑ ይችላሉ፣ የቅዱስ ዮሐንስ ሊሆኑ ይችላሉ፣ የተለያዩ አባቶች መልእክታት ሊሆኑ ይችላሉ። እነዚህ የቅዱሳን አባቶቻችን ሐዋርያት መልእክት መስማትና ማዳመጥ ማስተዋል ያስፈልጋል። ከዛ በመቀጠል ደግሞ ካህኑ የሚያነቡት ምን አለ? ወንጌል አለ አይደል? የዕለቱን ወንጌል በትኩረት ማዳመጥ መስማት። የዕለቱ ወንጌል ምን ይላል? ስለኔ ምን ተብሏል በመጽሐፍ ቅዱስ ብሎ ማዳመጥ ያስፈልጋል። ይሄ ቅዱሳን መላእክታትን በደንብ ማዳመጥ። እንደዚሁም ደግሞ ዲያቆኑ የሚሰብከው ምስባክ ማዳመጥ። ምስባክ አንድ የመዝሙረ ዳዊት ክፍል ነው፣ የወንጌል ክፍል ስላልሆነ እሱ ምስባክ ቅዱስ ክፍል ስለሆነ የዕለቱን ምስባክ ማዳመጥ ተገቢ ነው ማለት ነው። በነገው የዛሬው ትምህርታችንን በዚህ ጨርሳለን። በነገው ደግሞ በስራ